ጨርስና ከሱ ራስ አልወርድም። እሺ እንዴ እኔ ደግሞ ምን አደረኩኝ? አንተ አይደል እንዴ ያስገባው ያልከኝ? እንዴ ምን ሆናል መርዞ? እንዳንተ ልግባ ላይ ጠየቀኝ እንዴ ገባ። ሲጀመር መድብል ሀብታም ነው አይደል እንዴ? እንዴት ነው እኛ ጋር ጥበቃ የሚገባው? እሱን ተው። የሆነማ አላማ አላችሁ። የሆነ ነገር ይኸውልህ፣ አክሊሉ ይዞ ቢያፋጠጠኝ እናንተን ነው የምጠቁም። አይ አታረገው መርዞ፣ አታደርገው። ይኸውልህ ትሰማኛለህ? ብቻ መብላትና ብቻ መሞት ነውር ነው። ተያይዘን ነው የምናልቀው መርዞ። ይኸውልህ ትሰማኛለህ? ስሜን አትጥራኝ። ከአክሊሉ ጋር እዚህ ጣጣ ውስጥ የከተትከኝ አንተ ነህ። ትሰማኛለህ? አሁንም ቢሆን ከአክሊሉ ጋር እስካላላቀቀኝ ድረስ እጠቁማለሁ። ይህማ ተነጋግረን እንዳመጣ ነው አክሊሉ ያውቀዋል። ይኸውልህ ያን ተናገርክ ማለት እኔም አንተም አንተርፍም ማለት ነው። አላውቀውም፣ ያየሁትም ትላንትና ነው ብለህ ካድ። ኧረ እባክህ ስታስበው አክሊሉ የሚሰማኝ ይመስላል? ሲጀመር ሟች ነኝ። ስለዚህ ብቻዬን አልሞትም፣ አብረን ነው የምንሞታት። ይኸውልህ መርዞ እንዳትናገር፣ ከምታስበው በላይ ውስብስብ ነገር ውስጥ ነው የምትገባው። ይኸውልህ አጭሩና ቀላሉ መንገድ አላውቀውም ማለት ብቻ። መድብል ጀግናው አክሊሉን ፌንት አስበላው። እንግዲህ በባለፈው ክፍል እንዳያችሁት መድብል ለአክሊሉ ጥበቃ ሆኖ እንዲቀጠር ገብቶ ነበር ማለት ነው። እንግዲህ በመርዞ ደላላነት አማካኝነት እንግዲህ መድብል ጥበቃ ካላስቀጠርከም ብሎ መርዞን ግግም ብሎበት ነበር ማለት ነው። እንግዲህ መድብልም የሆነ ቃላት ተናግሮ በዛ የዛን ቃላት አስረሳለሁ ብሎ ለአክሊሉ ቃል ገባለት ማለት ነው። ስለዚህ ማታ ደላላውን አመጣለሁ በማለት ቃል ሲገባለት እንግዲህ እምቢ ብሎ ነበር መርዞ። በእርግጥ ይሄ ነገር መዘዝ እንዳይመጣበት ማለት ነው። ስለዚህ እንግዲህ መድብልን አስገብቶታል ማለት ነው። ከተስማሙ በኋላ እንግዲህ መድብል ከእናቱ ስጠረው፣ አክሊሉ እናቱ ስጠረው መድብል ከወደ ኋላው እንግዲህ ጋማ ብሎታል ማለት ነው። ከዛ በኋላም እንግዲህ የተፈጠረውን ነገር አይታችኋል ዛሬ ማለት ነው። ምን ተፈጠረ የሚለውን አብረን የምናየው ነው ማለት ነው። እንግዲህ መድብል ሰውየውን ፌንት አስበልቶ ውስጥ ገብቷል ማለት ነው። ውስጥ በገባበት ታይም እንግዲህ እናቲቱን አግኝቷታል ማለት ነው። በዛ መካከል እነ ሞገስ እየተጨነቁ ነበር ማለት ነው። ለመድብል ደውሎ ሞገስ ለመርዞ ደውሎ ምንድነው የሆናችሁት? ተስማሙ ወይ ምናምን? እንዴት ተስማምተዋል እኮ 1000 ብር ደሞዝ ሲለው ራሱ እሺ ብሎ ነው የገባው ምናምን እያለው ነበር ማለት ነው። እንግዲህ በስተመጨረሻም መድብል መድብል ውስጥ ገብቶ ልጅቷን እየፈለጋት ነበር ማለት ነው። ልጅቷን ሲፈልግ እንግዲህ እናቲቱን አግኝቷታል ማለት ነው። እናቲቱ ምንድነህ ማነህ ምናምን እያለች እየተከተለችው ነበር። በእርግጥ እናቲቱ የዋህ ናት፣ ምንም የምታውቀው ነገር የላትም። መድብል መጠየቅ ነበረበት ስሜታዊ ከመሆኑ ልጅቷ የት ነው ያለችው ቢላት ኖሮ ያን ያክል ጊዜ የሚፈጅበት አይመስለኝም ነበር። ምክንያቱም በሩን አንዴ ቢለው ጓ ሲል ይከፈታል። እንግዲህ ልጅቷን ያገኛት ነበር። እንግዲህ እየዘለለ ነበር። እናቲቱንም እንደዛው ፌንት እንዲትበላ አድርጓት አስተኝቷት ነበር ማለት ነው። ቆልፏት እየፈለገ እየተጠራ ነበር ማለት ነው። ሰገን እያለ ከዛ የመጀመሪያ ምናምን እዚህ ነኝ አልሞትኩም እና ክፈትልኝ ምናምን እያለችው ነበር። ከዛ እንግዲህ ይህን ድምጽ ሲሰማ ልክ የመጀመሪያ ምናምን እያላት ነው እያለች ስትለው ሲሰማ እንዳልሞተች ያወቀ እንደኖረች እንግዲህ በህይወት እንዳለች አረጋግጠ ማለት ነው። ልክ ይህን ድምጽ እንደሰማ እንግዲህ አክሊሉ ከእንትን መቶ ሲቀጥል በጣም ነው ያጠፋው መድብል በዛሬው ክፍል። በመጀመሪያ አክሊሉ ፌንት እንደበላ ማሰር ነበረበት። እንግዲህ አስሮ ነበረ ስራውን መጀመር ያለበት። ሲቀጥል ደግሞ ልጅቷን ይዞ ከወጣ በኋላ ከማንም አይነካክም። በእርግጥ መርዞን ይለዋል። መርዞን እያስገድደው ማመን ያስጠይቀዋል። እሱ ተያዥ አልሆነም። በእርግጥ ደላላ ነው፣ ግን ደግሞ መርዞ አሁንም ችግር ላይ ነው። ግን ደግሞ መድብል መርዞንም ችግር ላይ ጥሎ ራሱም ልጅቷን ሳያገኝ ጅስት እንዳለች ብቻ አውቁ ወጣ። ምክንያቱም ስራውን ያደረገው በስሜት ነው። ቀስ እያለ ነበር ማድረግ የነበረበት። ነገ ከነገ ወዲያ የሚደርስ ነገር ነበረ፣ ግን መድብል አጥፍቷል። በዚህም ጉዳይ እንግዲህ ሞገስ ተናዶበታል። ነገ ሁሉን ነገር እንዳመጣልህ አትስራ፣ ስሜታዊ አትሁን፣ ልጅቷ እኮ ናት ውስጥ ያለችው እኮ ልጅቷ ነበረች ምናምን እያለው ነበር። ትሆነ ብትሆን ታዲያ ምን ችግር አለው? ቀስ ብለህ ታደርገዋል ነበረ እንደ እስካሁን
ከታሰረችበት ጊዜያት አይበልጥም ነበር እኮ እያለው ነበር ማለት ነው ሞገስን። እንግዲህ መድብልም ጥፋት እንዳጠፋ ተሰምቶታል። ስለዚህ እንግዲህ ወደ ጉዳዩ ስንመለስ መድብል እናቲቱን ሲያገኛት እንግዲህ ልጅቱን ሲያገኛት የመጀመሪያ ምናምን እያለች ስትጠራው እንትና አክሊሉ መጣ። አክሊሉ ሲመጣ እንግዲህ እደበቃለሁ ሲል እንግዲህ ሽጉጡን እንትን አለበት አነጣጠረበት። ሲያነጣጥርበት እሱም እንግዲህ ቢላ ይዞ ነበር ማለት ነው። ቢላ ሲል እናቲቱን እሱም እንደ መደራደሪያነት ተጠቀማት። ምክንያቱም እንግዲህ እሱ ኢሚዲየትሊ ካገኙ ብቻውን ይገለዋል። እንግዲህ አክሊሉ እኔን አንተ ከመታኸኝ እናትህን እገላታለሁ፣ ኢሚዲየትሊ እናትህን ታጣታለህ አለው። ወደ እኔ የምትተኩስ ከሆነ ያው ጥይቱ እስኪደርስ ድረስ እናትህን ታጣታለህ። እናቴ ልቀቃት። እናትህን እንድለቅልህ ከፈለክ ደግሞ ሂድና ልጅቷን ያሰርካትን ልጅ ልቀቃት። አንተ ነበርክ ማለት ነው ለ10 አመት ያሳሰርከኝ፣ እሷ ሞታለች ብለህ ለእሷ መቃብር ቆፍረህ እኔ ለ10 አመት ያሳሰርከኝ አንተ ነበርክ ማለት ነው እያለችው ነበር እያለው ነበር። ከዛ ለካ አንተ ነህ ምናምን እያለው ከዛ እናቲቱም በእርግጥ አሁን ስለደነገጠች ማስተዋል ስላቃታት ነው እንጂ ልጅቷን ነግራት ነበረ። እንደዚህ ለ10 አመት ፍቅረኛ ያሳስሮታል፣ እኔን ሞታለች ብሎ አስቀብሮኛል፣ መቃብሬን አሰርቶልኝ ምናምን ብላታለች። ነገ ከነገ ወዲያ የልጇን ባዕድነት ማለት መጥፎነት ታውቀዋለች ብዬ አስባለሁኝ። ምክንያቱም እናትየው ጥሩ እንደሆነ የምታስበው ልጁ ግን ሲቀጥል ደግሞ በቀደም ነግራታለች ማለት ነው። እናቲቱ ያለቻትን ልጅቱ የነገረቻትና መድብል ያለው አንድ ነገር ነው። ግን እናቲቱ አሁን ድንጋጤ ላይ ስለሆነች ይህን ነገሮችንም ማስተዋል አትችልም። እንግዲህ ያው መድብሉም በጣም እየተንቀጠቀጠ ነው። መጀመሪያ አክሊሉ ወድቆ አየችው፣ የሱ ሚስት ናት። ሲቀጥል ደግሞ እንግዲህ በባለፈውም ክፍል እንደዚህ ሲነቃ እነሱ ላይ ነበር የተኮሰው። ውሃ ስደፋበት እሷ እንግዲህ መርዞን ካልገደልኩ ብሎ ሽጉጥ እንትን ብሎበታል ማለት ነው። ለነገር ግን መርዞ በሰንሳይም ላይ ምንም አላደረገውም ነበረ። ከዛ ወደ ውስጥ ሲገባ እንግዲህ ነው ልጅ ሰዎቹን ማነው መድብልን ያገኛቸው። እንግዲህ እሱን መግደል ስላቃተው ማለት ምንም ማድረግ ስላልቻለ ቢገለው እናቲቱን ሊገልበት ሆነ ደግሞ ዝም ቢለው ደግሞ በቃ የሆነ በቃ በጣም ተበሳጨና ዝም ብሎ ተኮሰው ማለት ነው። እሱን እገላለሁ ብሎ ነበር ግን የተኮሰው። እንግዲህ እናቲቱን ጨለፍት የሆነ ነገሯን መቷታል ማለት ነው። ልጁም እንግዲህ እናቲቱ ስትወድቅ መድብልም አምልጦ ሄዷል። አክሊሉም ደንግጦ ነበር ማለት ነው። ሲቀጥል እንግዲህ መድብል በዛ ታይም አምልጦ ስለሄደ ለሞገስ ደውሎ ምናምን ለመድብል ይቅርታ እንዲጠይቅ ለመርዞ ይቅርታ እንዲጠይቅለት ምናምን ነግሮት ነበረ። እና እንግዲህ ሞገስ በደስታ ራሱ መድብል በደስታ ራሱን መቆጣጠር ነው ያቃተው። ነገር ግን ሞገስ ደውሎ እኔ መኖር እፈልጋለሁ፣ ብዙ አላማ አለኝ እና ደግሞ ሁሉን ነገር በስሜት አታድርግ፣ ቀስ ብሎ የሚደርስ ነገር ነው ያበላሸው ምናምን እያለው ነበር ማለት ነው። ስለዚህ እንግዲህ ሞገስ ግን መድብል ግን ምንም አልመሰለውም። ጭራሽ አሁን ሆስፒታል ሄደዋ ምናምን ሲለው አሁን ማምጣት አለብኝ፣ ልጅቷን ሰምቻታለሁ፣ ድምጿን ሰምቼዋለሁኝ፣ የመጀመሪያ ብላ ጠርታኛለች ምናምን ብሎ በቃ በደስታ አስፓልቱ ላይ እየዘለለ ነበር ማለት ነው። እንግዲህ መድብል በዛሬው ክፍል እንደዚህ ብሎ አምልጧል። ሲቀጥል እንግዲህ መርዞ ነው ግን እሳት ላይ ጥለው ነው የሄድከው። ሲጀመር ሞገስ መድብል መርዞ ሊጠይቀው ሄዶ ነበረ። ከዛ በመስኮት ሲከፍትለት ሙሉ ሌሊቱን አልተኛም ነበረ መርዞ ማለት ነው። ምክንያቱም እሱ ነው ያመጣው። ሲቀጥል እንኳን እንደዚህ አይነት ነገር አድርጎ ይቅርና በጧት በማታ ነበር የሚጨቀጭቀው። እንግዲህ ያው ነሳ አባቴን ጥሪልኝ ምናምን እያለ ልጅቷን ሲጨቀጭ ሲጠይቃት ነበር ማለት ነው። እኔ እናዝዝላለሁ ምናምን እያለችው ነበር ማለት ነው። እንግዲህ መድብል ማነው ሞገስ ነጋው ያልነጋሙ ሄደሽ ቼክ አድርጊልኝ ምናምን እያላት ነበረ ማለት ነው። ከዛ እንግዲህ ሞገስ በር ሲያንኳኳ በቃ አለቀልኝ ብሎ በር ለሶስቱ ገብተው ነበር ማለት ነው። ነገር ግን ሞገስ ነኝ ምናምን ሲለው በመስኮት እያናገረው ነበር ማለት ነው። ሁላችሁንም ነው ይዣችሁ የሚሄደው የምሞተው። ሲቀጥል እንትንም መድብል ሀብታም ነው፣ ለምንድነው ጥበቃ ልግባ ያለው? አላውቀውም ብዬ ነው ያስገባሁት። አውቀዋለሁ አልክ እንዲያው ምናምን ሲለው እኔ እንደማላውቀው ነው የተናገርኩት፣ ግን ደግሞ ሁላችሁንም ነው ይዣችሁ የምገባው። አንተም እሱን ታውቀዋለህ፣ እኔም አንተን አውቃለሁ።
እሱንም ምን ያውቀዋለሁ። እንደዚህ በቃ ሁሉንም ነገር አድርጌ ነው የምናገረው። ግን መድብል ግን ሞገስ ግን እንደማታውቀው ተናገር ምናምን እያለው ነበር። እንግዲህ አሳምኖታል። ከግቢ እወጣለሁ ሲል አክሊሉ እየጠበቀ